አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንኳን የመድኃኔዓለም ኢየሱስ ክርስቶስ ክብረ በዓል እንዲሁም በዕለቱ ተከብረው ታስበው ለሚውሉ ወርሃዊና ዓመታዊ ቅዱሳን ክብረ በዓል በሰላም በጤና አደረሳችሁ አደረሰን። እንደ እግዚአብሔር መልካም ፈቃድ መልካም መድኃኔዓለምን ይዤላችሁ ቀርብ ያለው እስከ መጨረሻ ታዳምጡኝ ዘንድ በልዑል እግዚአብሔር ስም በትህትና ጠይቃለሁ። መልካም መድኃኔዓለም ለዝክረ ስምከ መድኃኔዓለም ሆይ ምስጋና የሁሉ ጊዜ ተግባራቸውን የሆነ ሰማያዊ መላእክት፣ ምድራዊ ጻድቃን፣ ሰማዕታት ተመራምረውም ምድራውያን ጻድቃን ሰማዕታት ተመራምረውም ለማይደርሱበት ለስም አጠራረስ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሞትን ታጠፋው ዘንድም ከርቤ የተቀላቀልክበት መረራን ሐሞትም ስለኔ ሕይወት የጠጣኸው ያቀረብኋትንም አነስተኛ ምስጋና መባ በቸርነትህ ተቀበለኝ። ለርስተ ርስከ መድኃኔዓለም ሆይ እኛንም ስለ ማዳን መከራን ለመቀበል ዘንበል ላለው ለእስክና ስርተ ርእስህም ሰላም ላለው ፈጣሪ ክርስቶስ ሆይ ከሰማያት ሰማይ ወርደህ ከድንግል ማርያም ተወልደህ በስጋ ብእሲ በሕፃን አርአያ በተገለጽክበት ወራትም እናታችን ሔዋን ያሳታትን ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘን ተዋጠ። ለገጽከ መድኃኔዓለም ሆይ ከሁለቱንም ቀናብርቶችም ኃያል ቀናብርቶችም ጋራ ለሚያንባርቀው አመፃኛንና ከዳተኛንም ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ኃጢአትንም ማዕበልን ባህን እንደምትገለጸው መጠንም አቤቱ ከገሃነም እሳትን ከመቃጠልን ከሲኦልን ትላትል ቁንጥጫ በቸርነትም አድነኝ። እሳቱን የማይጠፋ ትሉም የማያንቀላፋ እንደ ጋለ ብረትም እንደ ተሳለ እሳትም ነውና ላይንቲኪ መድኃኔዓለም ሆይ የቅዱሳን ጥሪ ለሚሰማም እዝንህና ድሆችንም ለሚመለከት ዓይኖችም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጦ በባህሪንም ጥልቀትም ትመለከታለህ። አቤቱ ሰውነቴንም ከሰይጣን ፈተና ከአመፀኛም ከተንኮለኛም አድናት። አቤቱ ባህሪንም አድርቀህ ደረቁን ሳር የምታለመልን ክህሎት ያለውም አሸናፊ አምላክ ነህና ለመላእክት ሂኪ መድኃኔዓለም ሆይ ሕማማንም ተጾፍያውን ለመቀበል ለተዘጋጁ ጉንጮቹ ሰላም እልሃለሁ። ሕሊና ደስ ለሚያሰኘው አጽናንፍህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊት መላእክትም እየተንቀጠቀጡም በፊትም የሚቆሙ አንተ በኢያፋና በሐና አደባባይ ቆመህም አቤቱ የእኔ ጥፋት በአንተ ዘንድን ተፈላጊ አይደለምና እንደ ሰማያቱንም እንደማያውቀውንም በመስቀልም ቤዛነትም አድነኝ። ለአፍከ መድኃኔዓለም ሆይ አቤቱ እንደ ከረመ የወይንን ጠጅን የሐሞትንም መራራነትም ላጠጣም መዓት አፍህንም እና ከናፍርህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራታዊ ለማድረግ ስልጣንም በአንተ እጅም የተያዙ በመሆኑ ዳግም በምትመጣበት ጊዜንም ዕለትም ሁሩ እመኔየ የምትለውን የፍርደ ውሳኔ እንድታሰማኝም በቸርነትም እማጸናሃለሁ። ለአስናኒኪ መድኃኔዓለም ሆይ በቀራንዮ አደባባይ በመስቀልም ላይም ሳለ አስቀድሞ ስለ ዓለምም ነፃ መውጣቱንም የሰበከ አንደበትም መለኮታዊ አስናኖችን ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ቃልን የማይታበልም የማይለወጥም ነውና መላእክትን የምትም ነፍስንም
ሞትን ነፍስንም በፊቱንም ባቆማት ጊዜ አቤቱ ገጸ ምሕረትንም አትመልከትብኝ። ለቃልከ መድኃኔዓለም ሆይ አባት ሆይ ይቅር በላቸውንም ለማለት በታላቅ ቃልም በመስቀል ላይም ለተናገረውንም ቃል ሰላም እልሃለሁ። በመስቀል ላይም በመስቀሉንም ጊዜ በሰቀሉት ጊዜ ጎንህንም በጦርም በወጉ ጊዜ አንዳችን የተቃውሞ ትንፋሽም ላልተነፈሱ ትንፋስህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ከዚያንም እስከዚያ ድረስ የሰራሁትን ኃጢአትን ይቅር በለኝ። አቤቱ አምላኬ ሆይ ሰጋ ገበላ አቤቱ ቅዱስ ሥጋህን በላሁ ቅዱስ ደምህም ከጠጣሁኝ በኋላ ነፍሴንን ጥፋትንም እንዳያገኛት በፍጹም ትጋትም ደጅም እጠናለሁ። ለጉባኤከ መድኃኔዓለም ሆይ ክቡር ልዑል ለሚሆኑ ጉባኤህም ሰላም እልሃለሁ። በገመድም እየሳቡ ለጎተቱትንም ክሳድህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀለውንም ለሰው ልጅ ደህንነትንም እንደመሆኑ መጠንም ስለ እናቱ ስለ ድንግል ማርያም ብለህም ምሬሃለሁኝ ይቅርም ብዬሃለሁም በለኝም። ከአንተ በቀር ቸርም ይቅር ባይም የለምና። ለመታክፍቲከ መድኃኔዓለም ሆይ በጎልጎታና በቀራንዮ አደባባይ አርዕቱ መስቀልም ተሸክመውንም ለተገላቱ መከተፍትህንም ሰላም እልሃለሁ። ዙፋንንም በዘባነ ኪሩቤል ላዘጋጀው ዘባብህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህም አምላክም እንደመሆንም በቅዱሳኖችም በወዳጆችንም አማላጅነት እማጸንሃለሁ። ስማቸውም የጠራ አምላክ አምርላቸዋለሁኝ ስትል ቃል ኪዳንን ገብተሃላቸዋልና። ለእንግዳከ መድኃኔዓለም ሆይ የአዳም ዘርም ለማዳንም በጠቅላላ ለዓለም ቤዛ ለመሆን ኃጣውንንም መስቀሉንም ለታቀፈ ክንድህንም ደረትህንም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ለሰውነት የመልካሙን የእረፍትን ጊዜ ስጣት። አቤቱ ሰውነቴን ነፍሴን የማህፀኗንን ጠላቶችን ሁሉ የሚያደርጉትም አያውቁምና አባት ሆይ ይቅር በላቸው ብለህም እንዳስተማርከን ይቅርም ታደርግላቸው ዘንድንም እንማጸንሃለን። ለአእዳዊከ መድኃኔዓለም ሆይ ለቤዛ ዓለምን ስትልም በፈሰሰውን ደምህም ለተቸነከሩ በደምም ለተጠመቀ እጆችን ሰላም እልሃለሁ። በሌሊትን የሚዘዋወሩ ድንገተኛ ጠላትንም በቀን የሚያጻረረው የቀትርም ኃይልም አጋንንትንም ለሚያዳሸው መለኮታዊ ክርናህንም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በጎነ ነገርንም አስጀምረህም የምታስፈጽም ቸር አምላክ ሆይ አቤቱ ከጎንህ የፈሰሰውን ደም መብረቅንም ከላይ ወደ ታች በተቆለቆለ ጊዜ መጽሐፍ ጉህም ናውና ከምስራቅም እስከ ምዕራብም አስተጋቡ። መድኃኔዓለም ሆይ በቅዱሳን መስቀልም ላይም በተሰቀልክን ጊዜ በግራ በቀኝም ተዘግተውም ለተንሰራፈፉ ክንዶችን ወርጆችን ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ አቤቱ ደዌ መከራንን ከሌለበት ተድላ ደስታን ካለውን አዳም ገነትን ታገባኝ ዘንድም እለምንሃለሁ። መድኃኔዓለም ሆይ የእናታችን የሔዋንም በደሏን ይቅር ትላት ዘንድም መከራን ለተቀበሉ መዳፎችንም አለማየትን ሁሉ በመለኮታዊ ጥበብም ለፈጠሩ 10 ጣቶችን ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ የኃጥአኑን ነፍስን መጠጊያ አንተ ነህና። ለአጻፍረ እዴከ መድኃኔዓለም ሆይ የ10ቱ ቃላትም ኦሪትን ትእዛዝንም ለተጻፈባቸው ንዑደ ክብርት ለሚሆኑ ለእጆችም አጽፋረ ሰላም እልሃለሁ።
ፈጣሪ ክርስቶስ ሆይ ክቡር ዳዊትም እንደተናገረውን ጠላቶቼ ለዱርም ትቅበዘበዝም እያሉ እንዳይዘባበቱኝም በየጊዜው በየሰዓቱ በየሌሊቱ ልመናንም ላቀርብም ፈጣሪንም ተቀበለኝ እንጂ ቸልም አትበለኝ። ለገቦከ መድኃኔዓለም ሆይ ሐዘንን ትካዜም ለሚያስወግደው መለኮታዊ ጎን ሰላም እልሃለሁ። በዓለሙንም ሁሉ በጭንቅና በመከራ ላይ የሚገኝ የሚያረጋጋ አምላክም ከርስም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ መድኃኔዓለም ሆይ የኃጥአኑን ሰው ውስጣዊንም አፋዊም ሰውነትም ለሚቀድሰውንም ንዑድ ክቡር ለሚሆነው ውስጣዊ ገንዘብም ለአማውትህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለምም ጥፋትንም ጥልቅም ቅጭጭንና ንዝንዝም ሁሉ አድነኝ። በሰማያዊ ምድርም በባህርንም በየብስንም ቢሆን ያለ አንተ ቸርም ሰውም ወዳጅም ንጉስም የለምና። ለህንብርትከ መድኃኔዓለም ሆይ እንደ አጥቢያንም ኮከብ በግራ በቀኝም ሆነው ለሚያበሩ ሁለተኛ ኩላሊቶችን ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በአካል ሶስትም በባህሪ አንድም እግዚአብሔርም እየተባልክም ትመለካለህ። አቤቱ አንተ ክርስቶስ ለኃጥአንንም እንኳ ሕይወታቸውንም ነህና አቤቱ ስልህም በከንቱ እንዳልጠፋን ጠብቀኝ። ለህሊናከ መድኃኔዓለም ሆይ ከምስራቅም እስከ ምዕራብም ዳግመኛም ከሰሜንንም እስከ ደቡብም በአራት ማዕዘንም ዓለምን የብርሃን ጸዳልን የሚያንጸባርቀው ህሊናንም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ዙፋንም ዘግተህም የተቀመጥክም አንተ ነህና የአብርሃምን ፈቃድን ትፈጽም ዘንድን ከሰማይ ሰማይም ትወርዳለህ። ከሰማይ ሰማያትም ወደዚህም ዓለምም የመጣህም አንተ ነህና ክብር ምስጋና ለአምላካችን ይሁን አሜን። ለአማውቲከ መድኃኔዓለም ሆይ ኃጥአኑን ሰውም ውስጣዊ አፋዊ ሰውነትም ለሚቀድሰው ንዑድ ክቡር ለሚሆነው ውስጣዊ ገንዘብህና ለአማውትህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትም ጥልቅም ጭቅጭቅና ገንዘብም ንዝንዝም ሁሉ አድነኝ። በሰማይ በምድርም በባህርንም በየብስም ክርስቶስ ሆይ ከዚህ ዓለም ጥፋትም ጥልም ጭቅጭቅንም ገንዘብንም ሁሉ አድነኝ። በሰማይ በምድርም በባህርንም በየብስንም ቢሆን ያለ አንተ ቸርም ሰውም ወዳጅም ንጉስም የለምና። መድኃኔዓለም ክርስቶስ ሆይ በአምላካዊ ቅዱስ መስቀልንም ማህተባዊ በዓለምም መንፈስ ቅዱስም ለተማተበው ፈጣሪ ክርስቶስ ሆይ አቤቱ ከችግረኛ ከፈተና አድነኝም። አባትህም በምስራቅም ደብረ ጽዮንም በሚያደርገው ታላቅም የምሳ ግብዣንም ላይም የዚህም ምግብ አቤቱ ከቸርነትህንም ፈተና አድነኝ። አቤቱ አባቴ ሆይ በምስራቅም ደብረ ጽዮንም በሚያደርገውንም ታላቅ የምሳ ግብዣም ላይም ይዘኸኝም ግባ። ከአንተ በቀር ሌላ አምላክም የለኝምና። ለሀቅከ መድኃኔዓለም ሆይ የሲኦልን በርም የነፍሱን መድኃኒትም ሰባብረህም ቀጥቅጠህም የብረቱንም ቁልፍንም እንደ ስም አቀልጠው። ነፍሱንም ከሲኦልም በአደባባይንም አውጣው። ኃይለ ማርያምም
ኃይለ አርያምም ለተጎናጸፉ አቅያጾችም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ መሐሪ ይቅር ባይም አንተ ነህና እንደ መሆንን መጠንም በምቀኝነትም ፈጣሪ ክርስቶስ ሆይ መሐሪ ይቅር ባይም አንተ እግዚአብሔርም እንደመሆንም መጠን በመሄድበትም መንገድም ሂድ፣ በቀንንም ጎዳናዬንም አስተካክልልኝ። ለአብራኢከ ከሁለተኛ እግሮችንም ጋር ወደ ብሔር ሞትን በፈሰሱ ጊዜ ቅንዋተ ለተጥለቀለቁ ጉልበቶችን ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ቃልንም የማይታበል በእውነትም ጉልበቶችን ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ቃልንም የማይታበይ እውነትንም አምላክ ነውና፣ አቤቱ ጌታዬ ሆይ በእውነትም አንተ ቸር ነህና አገልጋይም ለመጎብኘት ነህና መድኃኒዓለም ክርስቶስ ሆይ መረሪን የሆነ የሰቆቃ ነገርን የመጽሐፍትንም ነኝና በጆሮህም አድምጠኝ። ቅዱስም በሆነ እጆችንም ጽሑፌን ተቀበለኝ። ፈጣሪ ክርስቶስ ሆይ መላእክትንም ሊቃነ መላእክትን በመንቀጥቀጥ በፊት የሚቆሙ አንተ በጲላጦስም አደባባይ ቆምክ። አቤቱ የአንተ አምላክም ስትሆን ስለኛ ጎንህንም በጦርን ተወጋህ። አቤቱ ኦ ሊቀ ካህናት መድኃኒዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ እንደ አመፀኛም እንደ ወንጀለኛ የራሔል ልጆች የኋለይቱ አስሩ። አቤቱ ፈጣሪ ክርስቶስ ሆይ ስለኛ ሞት ተሰልፈህ ተሰጠኝም። አቤቱ ስጠኝ ስለኛ በጦር መሬትንም ሸፍነው። አቤቱ ክርስቶስ ሆይ መድኃኒዓለም ሆይ ኃይላትም ሊቃነ መላእክትን በፊት መቆም የማይቻላቸው አንተ ልባቸውንም እንደ ድንጋይም በጠጠርም ጥፍሮች በሕዝብም አደባባይ ፊትም አቆምክም። አቤቱ ፈጣሪ ክርስቶስ ሆይ ያለም መጉደል እግዚአብሔር ዘሲና እግዚአብሔርን ዘግብጽም እየተባልክ የምትመሰገን ዘንድም እግዚአብሔርም ነህና ስለኛ በእንጨትም ሰቀሉ። አቤቱ አዲስ በታነጸ መቃብር ጨምረውን ቀበሩ። አቤቱ ተማጸንኩ። አቤቱ መድኃኒዓለም ሆይ መጻጻውንም መሪር ሐሞትም ባጠጡት ጊዜ ተፈጸመ በማለትም በ9 ሰዓትም በገዛ ስልጣንህ ነፍስንን ከስጋም ተለየባት። ጸአተ ነፍስንም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትን ሁሉ ፈጣሪ እንደመሆንህንም በዚችንም ነፍሴንም ከስጋም በተለየ ጊዜ ሰዓትን የሲኦልን ጠባቂ ዋንም እስኪፈራ ሞት እስኪደነግጥም ድረስም መሬትን ተነዋወጠችም፣ መቃብርቱን ተከፋፈቱ። ተዘከረነ እግዚኦ መድኃኒዓለም ሆይ አስቀድሞ ፈያታዊ ዘየማንንም እንዳታብከው አቤቱ አዳኝ ቤዛ በሚሆነው መስቀልም አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸርነትን ጠባቂ ነህና እንደ ዓይንህንም ብሌንን ጠብቀኝ። አቤቱ እኔንም መከረኛንም ኃጢአተኛንም ሰውን በምስጋና የወይን ጠጅንም አስደስተኝም አረጋጋኝም። ኦ ዘአጻሩከ መድኃኒዓለም ሆይ እጄንም እግሬንም በመቸንከርህ የእኛን መከራንም አሸክመውን በቀራንዮ ተራራ ላይም
ለአቅሙህም ማቆም ሰላም እልሃለሁ። ዘጸውዐ እስመከ መድኃኔዓለም ሆይ ስምህን የጠራ መታሰቢያህንም ያደረገ እርሱ በዚህችን የቀረጥንም የቁርጥ የፍርድን ቀንን ከንቱ ሆኖ አይቀርም። ፈጣሪን ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም ጸንተም የምትኖር አምላክም ስትሆን የታሰሩ አገልጋዮችም አንተ ታስረህ ፈታቸው፣ በሞትም ወገኖችንም አስረሳኝ። አቤቱ በመንግስትም ቸርነትን በህልውናህም ሞትም አስበኝ። ፈጣሪ አምላክ ሆይ ህልፍ የሌለብንም ለሀብርተው ስምከ ቸርም ህልሙንም ሞትንም አይጦሳርገው። አቤቱ በመንግስትንም ቸርም በህልውናንም ሞትንም ህልፈት የሌለብህ ለአንተ ለንጉስ ክርስቶስ ክብርን ምስጋና ይገባል። አቤቱ የቅዱሳን አብም አካላዊ ቃልም ለዓለሙም ሁሉ መድኃኒተ ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለዘአበሳነ ወጌጋየነ አድኅነነ እምኩሉ ኩሉ መሳትኢቲ ኃይል ወስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል ወእግዝእትነ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምኔ ፍሬ ከርሥኪ ተፈሥሒ ፍስሕ ወምልዕተ ጸጋ እግዚአብሔር ምስሌኪ ዛሬ ለነ ጸልየነ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረነ ኃጣውኢነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዝልፈኒ ወዘልፈኒ ለዓለመ ዓለም አሜን ወአሜን። ወይኩን ለይኩን